በዛሬው ቪዲዮ የምንነጋገርበት ወሳኝ ፊዚካዊ ተርማችን ወይንም ርዕሳችን ኃይል የሚል ይሆናል። አንድ አካል ላይ የሚተገበር የመጎተት ወይንም የመግፋት ሁኔታ ወይንም ተጽዕኖ ኃይል ይባላል። በሌላ መንገድ ኃይል የአንድን አካል ቅርጽ ለመቀየር የምናውለው የመጭመቅ፣ የመስበር፣ የመለጠጥ ወይንም እንቅስቃሴንና ፍጥነትን ለመቀየር የምናውለው ተጽዕኖ ወዘተ ኃይል ይባላል። የኃይል አይነቶች በሁለት የሚከፈሉ ሲሆኑ እነርሱም ንክኪያዊ ኃይልና ኢ-ንክኪያዊ ኃይል ይባላሉ። ንክኪያዊ ኃይል የምንላቸው ግፊያ ወይም ጉተታ በአካላት አካላዊ ንክኪ ላይ የተመሰረተ ከሆነ ንክኪያዊ ኃይል ይባላል። ምሳሌ ውሃን በባልዲ ከጉድጓድ ስቦ ለማውጣት የምንጠቀመው ኃይል ገመድ ጉተታ ወዘተ። ብስክሌትን ለመንዳት የምንጠቀመው ኃይልና የመሳሰሉት የንክኪያዊ ኃይል ምሳሌዎች ናቸው። ኢ-ንክኪያዊ ኃይል የምንላቸው ደግሞ አካላት እርስ በርሳቸው ወይንም ከሌሎች አካላት ጋር ሳይነካኩ የመሰሳብ ወይንም የመገፋፋት ባህሪ ያሳያሉ። የዚህ አይነት ኃይል ኢ-ንክኪያዊ ኃይል ይባላል። ምሳሌ ከመሬት ወደ ላይ ተወርውሮ ወደ መሬት ሲመለስ በመሬት እና ወደ ላይ በተወረወረው አካል መካከል የሚገኝ መሰሳብ። በማግኔቶች መካከል ያለው ኃይል በመሬትና በጨረቃ እንዲሁም በፀሐይና በመሬት መካከል ያለው የመሰሳብ ኃይልና የመሳሰሉት ኢ-ንክኪያዊ ኃይሎች ናቸው። የኃይል ፍትኖች ወይንም ተጽዕኖዎች አካላት ላይ ኃይል ሲያርፍባቸው ቅርጻቸውና መጠናቸው ይለወጣል። በእንቅስቃሴ ላይ ያሉ አካላት ላይ ኃይል ሲያርፍባቸው የእንቅስቃሴ አቅጣጫቸው ይለወጣል። ኃይል የፍጥነት ለውጥ እንዲኖር ያደርጋል። ማለትም ሲንቀሳቀስ የነበረው አካል እንዲቆም፣ የቆመ አካል እንዲንቀሳቀስ፣ እንዲሸመጠጥና አቅጣጫ እንዲቀይር ወዘተ ማድረግ ይቻላል። የሰበቃ ኃይል የአንድን አካል እንቅስቃሴ የሚቃወም ኃይል የሰበቃ ኃይል ይባላል። የሰበቃ ኃይል የሚፈጠረው በተነካኩ አካላት መካከል በወለል ሸካራነት የተነሳ በሚፈጠረው መፈጋፈግ ነው። በአይናችን ስናየው ለስላሳ የሚመስሉ ወለሎች በሚያጎላ መነጽር ስናያቸው አባጣ ጎርባጣ ናቸው። በመሆኑም አካላት በሚንሸራተቱበት ጊዜ የሰበቃ ኃይል ይፈጥራሉ። የሰበቃ ኃይል መጠን እንደ ወለሎቹ ሸካራነትና የአካሉ ክብደት ወይንም አካሉ በአግድማዊ መንገድ የሚጓዝ ከሆነ ይወሰናል። በጣም ሸካራ የሆነ ወለል ትልቅ የሰበቃ ኃይል ሲኖረው፣ በጣም ለስላሳ ወለል ትንሽ የሰበቃ ኃይል ይኖረዋል። የሰበቃ አይነቶች በሁለት ይከፈላሉ። እነርሱም የእረፍት ሰበቃና የእንቅስቃሴ ሰበቃ ናቸው። እረፍት ሰበቃ አንዱ አካል በሌላ አካል ላይ አርፎ እያለ የሚፈጠር ሰበቃ ነው። እንቅስቃሴ ሰበቃ አንዱ አካል በሌላው አካል ወለል ላይ እንቅስቃሴ ሲያደርግ በሁለት አካላት ወለሎች መካከል የሚፈጠር ሰበቃ ነው። እረፍት ሰበቃ ከእንቅስቃሴ ሰበቃ ይበልጣል። የመሬት ስበት ኃይል አንድ ወደ ላይ የተወረወረ ነገር ወደ መሬት የሚመለስበት ምክንያት የመሬት ስበት ኃይል በመኖሩና መሬት ሁሉንም ነገር ወደ ራሷ እምብርት የምትስብ በመሆኗ ነው። ጋሊሊዮ ጋሊሌ የተባለ ኢጣሊያዊ የሳይንስ ሊቅ የአየር ቅውሞሽ በሌለበት ሁናቴ ሁለት የተለያዩ መጠነቁስ ያላቸው የተለያዩ አካላት እኩል ከፍታ ላይ ሆነው በኩል ጊዜ ቢለቀቁ መሬት ላይ እኩል ይደርሳሉ በሚል አረጋግጧል። የአየር ቅውሞሽ ካለ ግን እኩል መሬት ላይ ላይደርሱ ይችላሉ። በመሬት ገጽ አካባቢ የሚገኘውን ማንኛውንም አካል መሬት ወደ ራሷ እምብርት የምትስብበት ኃይል የመሬት ስበት ኃይል እየተባለ ይጠራል። ዋጋውም በአማካኝ 9.81 ሜትር በሰከንድ ስኩዌር ይሆናል ማለት ነው።